ኮሜንት ቦክስ ላይ ያስቀመጥኩትን ሊንክ ስትነኩ ወደዚህ ያመጣችኋል ማለት ነው። እዚህ ጋር እንዴት እንደምትመዘገቡ ነው ማሳየላችሁ ማለት ነው። ሲምፕል ነው። ቀለል አድርጋችሁ ነው የምትመዘገቡ። ኢሜል፣ ስልክ ያስፈልጋችኋል። ሌላ የሚያስፈልጋችሁ ነገር የለም። ሊንኩ ስትነኩ ወደዚህ ነው የሚያመጣችሁ ማለት ነው። እዚህ ጋር መጀመሪያ ላይ ቴሌግራም አካውንት የሚለው ላይ ስልክ ቁጥራችሁ ነው የምትጽፉ። ዝም ብላችሁ ራንደምሊ ስልክ ቁጥር መጻፍ ትችላላችሁ። ምንም የሚመጣ ነገር የለም። ስልክ ቁጥር ባይኖራችሁም ዝም ብላችሁ በግምት መጻፍ ትችላላችሁ። እዚህ ጋር ዋትስአፕ የሚለው ላይም ተመሳሳይ ስልክ ቁጥር ዝም ብላችሁ ትጽፋላችሁ ማለት ነው። ቀላል ነው መመዝገቡ። ኢንታክል የሚከብድ ነገር አይደለም። ኢሜል ሚለው ላይ የምትጠቀሙበትን ኢሜል መሆን አለበት። ከዛ ታችኛውን ታጠፋላችሁ ማለት ነው። ታችኛው ላይ ኮድ ነው የምትሞሉ ማለት ነው። ወደ ኢሜል የሚላክ ኮድ አለ። ያን ኮድ ነው የምትሞሉ። እዚህ ጋር ደግሞ ስትሮንግ የሆነ ፓስወርድ ጽፋላችሁ ማለት ነው። ካራክተር ትጠቀማላችሁ። ቁጥር ማቀላቀላችሁ ማለት ነው። ትጽፋላችሁ ማለት ነው። ከ8 ዲጂት በላይ መሆን አለበት። ሲምቦሎችንም የመረጣችሁ መጻፍ አለባችሁ ማለት ነው። ከዛ እሱን ከጻፋችሁ በኋላ ማለት ነው እዚች ጋር እቺን በተን ትነካላችሁ ማለት ነው። የሳጥን ምልክቷን ትነካላችሁ። እዚህ ጋር ሰከንድ የቆጠረ ነው። ወደ ኢሜላችሁ ኮድ ተልኳል ያለ ነው ማለት ነው። ወደ ኢሜላችን እንሄድና የተላከልን ኮድ እናመጣለን ማለት ነው። እዚህ ጋር እንደምታዩ ሬጂስትሬሽን ቬሪፊኬሽን ኮድ ነው የሚለው። ይሄን ነካለን። በቀጥታ ይሄው ተልኮልናል። እቺን 6 ዲጂት ኮድ እቺን ኮፒ እናረግና ወስደን እዛ ጋር ኢሜል ኮድ የሚለው ላይ እዚህ ጋር ማለት ነው ፔስት እናደርገዋለን። 8 ዲጂት ነው እንዳትሳሳቱ ኮፒ አድርጉ። እዚህ ጋር ሬጂስተር ታደርጋላችሁ ማለት ነው። ሬጂስተር ሚሊዮን ስትነኩ እንግዲህ ይሄው ኖት ነው ትላላችሁ እዚህ ጋር እንደሚመጣውን። ከዛ እዚህ ጋር ዳሽቦርድ ይሄን ይመስላል ማለት ነው። እዚህ ጋር እንግዲህ የምንሰራው ዲፖዚት አድርገን ነው። ገንዘባችንን ዲፖዚት አድርገን እንሰራለን ማለት ነው። ቀኑ ሙሉ መስራትም 24 ሰዓቱን መስራት እንችላለን። ዲፖዚት ለማድረግ እዚች ጋር የሰው ምልክት ያለችበትን ቦታ አንዴ ነካ እናደርጋለን። ከዛ እዚች ጋር ዲፖዚት ምትሏን አንዴ ነካ እናደርጋለን ማለት ነው። እዚህ ጋር አቬሌብል ባላንስ 00 ነው። እዚህ ጋር ዲፖዚት ምትሏን አንዴ ዲፖዚት አድርገን ባላንስ ሞላለን ማለት ነው። በመቀጠል እዚህ ጋር ፕሊዝ ኢንተር ዲፖዚት አማውንት ነው የሚለው። ሌላ ነገር እንዳትልኩ ማለት ነው። ሌጋል ትሬደር የሚለውን ትታችሁ ክሪፕቶ ከረንሲ የሚለው ላይ ታደርጉና እዚህ ጋር አማውንት ታስገባላችሁ ማለት ነው። አማውንት የምትልኩበትን በቲአርኤክስ ነው እንግዲህ የምትልኩ። እዚህ ጋር ቲአርኤክስ አማውንት ታስገባላችሁ። እሺ 130 ልበል። ሚኒመም 30 ነው ማስገባ የምትችሉ። ቲአርኤክስ ማታውቁ እንግዲህ እኔን አናግሩኝ አሳይላችኋለሁ። እዚህ ጋር ሳብሚት የምትሏን አንዴ ነካ ታደርጋላችሁ ማለት ነው። ሳብሚት አደረጉና ከዛ በመቀጠል እዚህ ጋር ሊንክ ይከፈትላችኋል ማለት ነው። ይሄንን ሊንክ ኮፒ አድርጋችሁ ይሄንን አድሬስ ማለት ነው ኮፒ አድርጋችሁ ወደዚህ ነው የምትልኩ። ከዛ በቀጥታ ከላካችሁ በኋላ ኮንፊርም ትላላችሁ። እዚህ ጋር አቬሌብል ባላንስ የሚለው ላይ ይጻፍላችኋል። እኔ በራሴ ገብቼ አንዴ ላሳይላችሁ ማለት ነው። በእኔ አካውንት ይሄን ይመስላል እንግዲህ። ትሬድ ለማድረግ እዚች ጋር ኢቲኤች 10 የምትሏን አንዴ ነካ ታደርጋላችሁ ማለት ነው። እኔ ያለኝ ባላንስ ይሄው 150 ዩኤስዲ ነው ያለኝ ማለት ነው። ተጫውቼ ላሳይላችሁ። እዚህ ጋር ደቂቃው የቆጠረ ነው። ደቂቃው ሲያልቅ ነው መጫወት የምንችለው። አረንጓዴ ቀይ ብላችሁ መምረጥ ነው። እዚህ ጋር ፐረድ የሚለው ማለት ነው። አሁን ቀይ ነው ቅድም የወጣው፣ አሁን የሚወጣው እናያለን ማለት ነው። ከዛ በመቀጠል እንመርጣለን። ይሄው ሰርች ያደረገ ነው። ይሄው ቀይ ነው የወጣ ማለት ነው። እኛ አሁን ቀይ ነው የምንነካ ማለት ነው። ቀይ ሲወጣ ቀይ፣ አረንጓዴ ሲወጣ አረንጓዴ ነው። በጣም እናትርፍበታለን። እዚች ጋር ቀይ የምትለው ነካና እሺ። ከዛ በመቀጠል እዚህ ጋር ኢንተር ኳንቲቲ የሚለው ላይ $2 ብዬ ጽፋለሁ ማለት ነው። በመቀጠል እዚህ ጋር ለእናንተ አይታያችሁም፣ ዙም አድርጌ ነው ትሬድ አድርጌዋለሁ ማለት ነው። ሰክሰስፉሊ ብሎኛል። ከዛ እዚህ ጋር እንደምታዩት 148 ዩኤስዲቲ ብቻ ነው የቀረኝ። ሁለቱን ትሬድ አድርጌዋለሁ። ካገኘው 4 ይሆንልኛል ማለት ነው። እጥፍ ነው የሚሆነው። ይሄው ደቂቃ አለቀ። የቆረጥኩኝ ያሳየውላችሁ ነው እንግዲህ ቪዲዮ እንዳይረዝም። እዚህ ጋር እንደምታዩት ኦኬ አላገኘውም። አረንጓዴ ነው የመጣ፣ እኔ ቀይ ብዬ ነው የሄድኩኝ ማለት ነው። እዚህ ጋር በመቀጠል ግሪን ስለወጣ ግሪን ብዬ እዚህ ጋር አማውንት ላይ ኢንተር ኳንቲቲ የሚለው ላይ ይሄው እሺ፣ ለምሳሌ ለእናንተ ብዬ 6 ልበል። 6 ብያለሁ። ከዛ ትሬድ ያደርጋለሁ። ይሄው ሰክሰስፉሊ ብሎኛል። እዚህ ጋር እንደምታዩት ቅድም 50 የነበረው 142 ሆኗል ማለት ነው። ሳገኝ አሁን ካገኘው አገኛለሁ። በቃ አሁን ካገኘው ስንት እንደሚሆን አሳይላችኋል። ይሄው ደቂቃ እየቆጠረ ነው ማለት ነው። ቆርጬ ነው ማሳይላችሁ ማለት ነው። ለምን ብትሉ ቪዲዮ እንዳይረዝም ነው። እዚህ ጋር እንግዲህ ይሄው ደቂቃው አልቋል ማለት ነው። ይሄው አረንጓዴ ከመጣ ይሄው አረንጓዴ መጥቷል ማለት ነው። ይሄው አግኝተናል። አሁን ስንት ሆኗል ማለት ነው? ቅድም 142 ነበር አይደለ? በ6 ጂ 12 ሳገኝ ስንት ሆነ? 153 ሆነ ማለት ነው። 53ቷ ትርፌ ናት። እዚህ ጋር በመቀጠል እንደገና አረንጓዴ ነው የሆነ ግሪን የሚለውን አንዴ ነካ አደርጋለሁ። በመቀጠል እዚች ጋር አማውንት የምትለዋ ላይ ማለት ነው። አማውንት የምትለዋ ላይ እሺ ለምሳሌ 10 ልበል። በ10 ትሬድ አደርጋለሁ ማለት ነው። ከዛ ትሬድ አድርጌያለሁ። ይሄው ሰክሰስፉሊ ብሎኛል። ሰክሰስፉሊ ትሬድ ብሎኛል ማለት ስንት ቀረኝ? እዚህ ጋር ባላንሴ እሺ
143 ቀረኝ ማለት ነው። በ10 ትሬድ አድርጌ 10ን ካገኘውን እጥፍ ይሆንልኛል ማለት ነው። $160 ምናምን ይሆንልኛል። ቀላል ነው፣ በቃ ሲምፕል ነው። በጣም ታተርፉበታላችሁ። ባላንሳችሁን እየመጠናችሁ መጫወት ነው የሚጠበቅባችሁ፣ ሌላ ነገር የለም። ሞቅ አድርጋችሁ አትሂዱ። ባላንሳችሁን ሉዝ አድርጋችሁ እንዳትወጡ ማለት ነው። በትናንሽ ባላንስ ነው መጫወት ያለባችሁ ማለት ነው። እንግዲህ እዚህ ጋር ይሄው ደቂቃው የቆጠረ ነው። ይሄ እንዳለቀ ደግሞ አረንጓዴ ካለ በ10 ይጃለሁ 10 እበላለሁ ማለት ነው። ይሄው እዚች ጋር አረንጓዴ ይሄው በልቻለሁ ማለት ነው። ስንት በላው? ቅድም ስንት ነበረ? 142 ነበር አይደለ? ይሄው 163 ሆነ ማለት ነው። ይሄው አይናችሁ ያየ $13 አተረፍኩኝ። እንደገና እመራለሁ። ይሄው እሺ፣ አረንጓዴ ነው የመጣ። አረንጓዴ የምትለዋን አንዴ ነካ አረግና በመቀጠል እዚህ ጋር ኢንተር ኳንቲቲ የሚለው ላይ እሺ፣ በ5 ሊሂድ፣ በ5 ሄዳለሁ። በመቀጠል ይሄው ትሬድ ላለው ማለት ነው። ከዛ በመቀጠል እዚህ ጋር ስንት ቀረኝ? ይሄው 158 ቀረኝ ማለት ነው። 158 ቀርቶኛል። 158 ነው የቀረኝ። እሺ፣ በ5 ነው የሄድኩኝ። ይሄው አግኝቻለሁ ማለት ነው። 9.75 ሺህ ሲደመርልኝ ስንት ይሆናል? $167 ሆኗል ማለት ነው። እዚህ ጋር እንደገና እሄዳለሁ ለመጨረሻ ጊዜ አንድ ጊዜ እሄዳለሁ ማለት ነው። ስንት ናት የጎደለች? 167 ማለት 3 ናት የጎደለች። እሺ፣ በአረንጓዴ ብዬ በ3 ይጃለሁ ማለት ነው። በ3 ትሬድ አደርጋለሁ። ያልገባችሁ እንግዲህ ቴሌግራም ሊንኬን አስቀምጥላችኋለሁ። በቴሌግራም አዋሪኝ፣ ሁሉ ነገር እነግራችኋለሁ። እሺ፣ ይኸው ደቂቃው የቆጠረ ነው ማለት ነው። አልቋል ደቂቃው። ይሄው ለመጨረሻ ጊዜ ነው ትሬድ ማድረገው ማለት ነው። በ3 ይጃለሁ። ይሄው ለመጨረሻም ጊዜ አግኝቻለሁ። 5.85 USDT አግኝቻለሁ ማለት ነው። ይሄው 170 አቬሌብል ባላንስ ሆኗል ማለት ነው። እንግዲህ ጋይሶች ይህን መስራት የምትፈልጉ ሊንኩን አስቀምጬላችኋለሁ። ያልገባችሁን ጥያቄ ደግሞ በቴሌግራም አዋሩኝ ማለት ነው። ለእያንዳንዳችሁ መልስላችኋለሁ። እንግዲህ አይናችሁ እያየ ወደ $20 አትርፊያለሁ ማለት ነው። 6 ደቂቃ ባልሞላ ጊዜ ውስጥ እናንተም ታተርፉበታላችሁ። እዚህ ጋር ብዙ አማራጮች የምናገኝባቸው ብዙዎች አሉ። ኮሜንት ላይ ጠይቁኝ፣ እሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላም።